እና በመጨረሻ ማይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲ ነው የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከ ዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣው ዶክተር? አዎ ባለቤት ና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከእሷ ጋር ነው የመጣው። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ዶክተር? እየዞረብኝ ነው ወይ እየዞረብኝ ነው ዶክተር። በጌት ምንድን ነው ይመስለው? ኧረ በስመ አብ አባቴ አንዴ ፎቶ ታነሳኛለህ? ይቻላል። በጣም ነው የማመሰግነው። ጥሩ ነው በቃ ይኸው ቴንክ ዩ። እንዴ እንዴ ሰላም ነው። ታርዛን እባላለሁ እኔ። ታርዛን እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ። አንተ ሰው አይደለህ እንዴ? አይደለሁኝ። ይሄ ምንድን የሚበላ ነው? ኧረ ካሜራ ነው አይበላም እንዴ? አንተ ቆይ ታረቀኝ አይደለህ እንዴ? ታውቀኛለህ እንዴ? 2 ዓመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ትሰራለህ? ወንድሜ ታውቀኛለህ? ስማ የቤት ክራይ ከብዶኝ ነው እዛ ከተማ ኑሮ አልቻልኩትም። ስማ ተረጋጋ። እዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ። እኔ ታረቀኝ ታርዛን ነኝ ወንድሜ። እሺ ቆይ አጎቴ እየጠራ በቃ እቤት ግባ እየተባልኩኝ ነው። ቻው ምንድን ነው? ዝም ብለህ በስመ አብ ወወልድ ወመንፈስ ቅዱስ። አመሰግናለሁ። ሰላም ነው እናቴ? የሚበላ ነገር ነው? ውይ በእኔ ወንድም እንዲህ አለ። ጠብቀኝ በእናትህ በላ። አሁን መነሳቴ ነው። ስሚኝማ እናቴ ጫማ ይኖርሻል? ጫማ እራሱ የለኝም በእናትሽ። ሆነ መጣሁ። ምርጥ ጫማ አለኝ ለአንተ የሚሆን። ኧረ ምነው ሙድ ባትይዥብኝ እናቴ። ቀሚስ አለኝ ቆይ ይችል አረማን ተነስ። ዳይኖሰሮቹ እየመጡ ነው። ሻሞላህን ያዝና እንፋለም። ፀሐይ መማር ትወዳለች እና ይታታል። በእናትህ አሁን ተነሳ። ጭራቅረሽታችን እየጠበቀችን ነው። ምን ማለት ነው? ፎሎ ያደርገኛል፣ አንፎሎ ያደርገኛል። ምን ማለት? በህይወትህ ከእኔ ጋር ያሳለፍከው የማትረሳው ገጠመኝ ምንድን ነው? ሀገራችን ኬንያ መዋጋት አለብን። ተመልካች በውበት ቁንጅና ማነ ስማ ቲክቶክ አካውንትን ትሸጠዋለህ? የኔ ቲክቶክ አካውንት ነው። ብሸጠውም ላንተ አልሸጠውም። ጃኖ ማርኬት ላይ ወስጄ ነው የምሸጠው። ምንድነው የፈለከውን ያህል ፎሎወር ያለው የሶሻል ሚዲያ አካውንት ጃኖ ማርኬትን ተጠቅመህ መግዛትም ሆነ መሸጥ ትችላለህ። እንዲሁም ለካምፓኒዎች፣ ለድርጅቶችና ለማንኛውም ግለሰብ የፈለጉትን ያህል ፎሎወር እና ቪው ያለው የሶሻል ሚዲያ አካውንት ይሄንን የምታየውን የጃኖ ማርኬት ዌብሳይት ተጠቅመው መግዛትም ሆነ መሸጥ ይችላሉ። እንዲሁም ከሀገር ውስጥም ከሀገር ውጭም ላሉ ሰዎች የክፍያ መንገዱ ስለተመቻቸ እንደፈለጉ መግዛትም ሆነ መሸጥ ይችላሉ። እንዴ አይ ቲንክ እኔ ነኝ እንቅልፍ ያልጨረስኩ። ቅርታ መቀመጥ ይቻላል? ለምሩ መተማታናግረኝ ከቅድም ጀምሮ የምታየኝ እኮ አውቀዋለሁ። ምን ጊዜ ሰላምታ እኮ ነው፣ ኖርማል ነው። ቶቶ ራዩሽ ምን ተው የስልክን ካሜራ ብርታ እኮ የምታየኝ አውቀዋለሁ። ሌላው ቀስ ብሎ ይደርሳል። ለዛሬ ግን መታወቅ ማልበል ይሳቅ እኔ ታውቀኛለህ። እንገናኝ እና እንደነገርኩህ እዚህ ጫካ ውስጥ የሌለ እንስሳ የለም። ይኸው ከትንሹ እስከ ትልቁ ድረስ አራዊት ተሰባስበው። ምንድነው ነገር? ይሄማ እንትን ነው። አውቃለሁ። ይሄ አውቃለሁ። የቤት እንስሳ ወንድሜ አልተመዘገበም ነው እንጂ አውቃለሁ። ስማ ሰላም ነው። ምንድነው ይሄ? ሌላ ማለት እዛ ናጂ ና ያቆደን ልሰማኝ አልቻለች እንጂ አትያማል እንዴ? ና ሰበር ዜና ቤቱ እየተቃጠለ ነው እንደምታዩት። ማን እንደሚያድነው እናያለን። እንዴ ልጅ ዳውድና በርጣሚዎስ እንደምታዩት ሊያድኑ ገብቷል። እስኪ እና እንዴ ቺፕስ ይዘው ሄዱ። ቺፕስ ይዘው ሄዱ። እንዴ ሰው የለም እንዴ? ውስጥ ምንም ሰው የሚባል ነገር የለም። ውስጥ ግን ቺፕስ አግኝተናል። ምንድነው ደግሞ ቺፕስ? እንዴ ቺፕስ ማለት ይኸውላችሁ ከዚህ በፊት ካታኪቶች የምታውቋቸው በብዙ ቸኮሌት የምታውቋቸው አሁን ደግሞ ቺፕስ በሚባል በ3 አይነት ምርጥ ጣዕም ይዘውላችሁ መጥቷል። እንዲሁም ደግሞ ቺፕሱ የሚጠበሰው በኦቨን ስለሆነ ምንም አይነት ዘይት አይነካው፣ ጤናማ ነው። ስፓይዲ በመጨረሻ መልእክት ያስተላልፋል። ያው ጀምሮ ችግር ስላለበት ሜንታሊስት ይብል አይደል? ና ወደ እንትን በቃ እንዴ እሳቱስ እንደሞ እንዳትነግራት ቀጥታ ነው ብሎክ ያደረገችው።
ምንድነው አይደል? እኔ አላውቅም። ና እንሩጥ፣ እንደበቅ። ለምን አንተ ወፍራም ስለሆንክ እኔ ቀጭን ስለሆንኩ እንደበቅ። መሮጥ ስለምችል አንተ ስለማችል። ይቅርታ ወንድሜ፣ ሰላሙንልኝ። ወይኔ እግሬ አይደር እንዲመጣ መሮጥ ይችላል። አንተ መዳይኑ ሰሩ እና ብጭ አንተ ራሱ ምን ሆነ ነው? እናት ሰላም ነው አባት? ኧረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤን ሰረቅ 09 እሺ፣ ሁለተኛ ሌላ ሌባ የሬሳ ሳጥን ነህ እንዴ? የዘላለም መኖሬን እየፈለግኩኝ ነበር 09 ቆይ ሌላም አለኝ። ቆይ በምሽ እንደዚህ ምን ታደርጋለህ? ጨረቃ ሰማይ ያለ እንደ ቤቷ 09 ወንድሜ ስልክህ እንኳን ቻርጅ ያደርጋል። አንተስ አሎ የመክሪያ ክፍል ምንድን አንተ ወራ አለፈው እኮ የመክሪያ ክፍል ምንድን ምን አባቱ ነው? በእናትህ ወንድሜ ምንድን ነው የምትለኝ? በቤቴ በእናትህ እኔ እኮ ነኝ አከራየሁ። በጣም ይቅርታ። ሰላም የለህም እንዴ? አንዴ አማል እንዴ? ተከራይ እኮ ነህ። በሽተኛ ነህ። እኔ በቤቴ ሰላም ነሳኝ እኮ። በእናትህ ግባ እናተኛ። በእናትህ የሞል ወዲህ ነው የምሄደው። አለ በክሊያ ክፍል እንዴ ስማ፣ ሚስትህን ከሆነ ጉማሬ የሚመስል በጣም የሚያስጠላ ሰውዬ ጋር እያየኋት ነው። ያማል እንዴ? ከሚስቴ ጋር እኮ ነኝ ነው እንዴ? ወይ ባት ቅደም። አንቺ ደርሰሽ ነኝ። ስማ ትንሽ ቆያለሁ። ደርሰን ግባ። እከተልሃለሁ። ምን እናቴ ትምት ነው የሄድም ግማሽ መንገድ ላይ ምን ደርሰህ በእግዚአብሔር በእናትህ ባት ግባ። እመጣለሁ። እኔ እዚህ ትንሽ ጉዳይ ስላለኝ ሻይ ቡና ብዬ ምሪ እንዳልጠጣ እኔ በሊፍት እመጣለሁኝ። ባት አንዴ ጉንፋን ይዞኛል። እዛ ቅሽር ጠጣ። ግማሽ መንገድ ላይ ምናምን ደርሰህ ባሉ እናቴ እኔ በእናትህ እኔ ሻይ በእግዚአብሔር እመጣለሁ። እናትሽ እመጣለሁ። ቻው እመጣለሁ። ባት እየዞረኝ ነው